ሰላም ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? የኔ ደህና እግዚአብሔር ይመስገን። እግዚአብሔር ሰላምታ ይብዛላችሁ ባላችሁበት። እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን። ወንድም እህቶች እንዴት ናችሁ? ሰላም ናችሁ ወይ? ሁሉ ሰላም እግዚአብሔር የተመሰገነ ይሁን። ሁሉ መልካም እና እንዴት ናችሁ? እግዚአብሔር ይመስገን። ዛሬ የመጣሁት ፎዚን ዩቱበሯን ላመሰግን ነበር። ፎዚዬ እግዚአብሔር ይስጥልኝ የኔ መልካም የኔ ደግ ሰው የኔ መልካም የኔ ህዋ ሰው እንዲማር ሰው ሰርቶ እንዲለወጥ የሰው ምሳሌ የሆንሽው ፎዚ አመሰግንሻለሁ እና እግዚአብሔር ይስጥልኝ። አላህ የምትፈልጊ ቦታ ደርስሽ፣ ህልምሽን ሁሉ ያሳካልሽ፣ የምትፈልጊ ቦታ ደረሽ። ወላሂ እውነት ለአንቺ ቃል አጣጣ እውነት በጣም የሚገርሚ ሰው ነሽ። አተሳሰብሽ ሰው እንዲሰርቶ እንዲለወጥ እንዲቀየር የሰው ምሳሌ የሆንሽው እና መልካም ህዋ ሰው እንዲቀየር እንዲለወጥ የምትፈልጊ ሰው ነሽ። አላህ ወላሂ የምትፈልጊ ቦታ ያደርስሽ። አላህ የምትፈልጊ ቦታ ያደርስሽ፣ የልብሽን ያሳካልሽ። እውነት ቤተሰብ በቃ የምትወጃችሁ ሁሉ ይሳካልሽ እልሻለሁ። እውነት አንቺ በጣም ማለት ብዙ ሰው ራሳቸው ብቻ ሰርቶ እንዲለውጡ ራሳቸው ብቻ መቀየር ራሳቸው ብቻ እንዲለውጡ ነው እንጂ የሚፈልጉት። እኛ ማለት እኛም ልክ እንደነሱ ለውጥ እንፈልጋለን፣ ግን አናውቅም በምንስራ እንዴት እንለውጥ እንዴት እንቀየር። ስልክ አለ ልክ እንደነሱ ማለት ነው፣ ግን ምን እንስራበት ምን እናደርግበት ምን እንቀየርበት አናውቀውም። ግን ዝም ብለን ነው የምንጠቀሙ ማለት ነው። ዝም ብለን የእነሱን በማየት እነሱን በመበረታታት ብቻ ነው እንትን የምንለው። ምን እንስራበት እንዴት እንስራበት ምን እንቀየርበት ምን እንዳርግበት አናውቅም ማለት። እንደ አንቺ ቢያስተምሩ ቢያስረዱን እና እኛ ሰርተን እንድንለወጥ ቢያበረታቱ ዛሬ ቢያንስ ከዛሬ ወደ ነገ የተሻለ ነገር ላይ እንደርሳለን ማለት ነው። አንቺ ግን ያው በትንሹ የራስሽን እውቀት አንቺ ሰርተሽ እንደ ለውጥ እንዳገኘሽው እኛም ደግሞ ሰርተን ለውጥ እንድናገኝ ረድተሽና ማለት ነው። መንገድ ከፍተሽልናል። እንደዚህ ስሩ በዚህ ስሩ እንደዚህ ብለሽ አስረድተሽኛል፣ አስተምረሽናል። እግዚአብሔር ይስጥልን። እውነት ወላሂ የምትፈልጊ ቦታ ደርስሽ፣ የምትወጃጁ ሁሉ ይሳካልሽ። እድሜና ጤና ይስጥሽ፣ እድሜና ጤና ይስጥሽ። ሌላ ምንም ምንሽ ነገር የለኝም። በጣም ነው የምወደሽ ፎዚ እና ማለት በአንቺ ነው ማለት እኔ ከከፈትኩት አሁን ከተከፈተው 2 አመት ምናምን አልፎታል። ግን እስከዛሬ ምንም ነገር አድርጌበት አላውቅም፣ ለቅቄበትም አላውቅም፣ አድርጌበት አላውቅም። ግን ዝም ብዬ ገብቼ አንዳንድ ቪዲዮዎችን ዝም ብዬ አያለሁ እንጂ ለቅቄበትም እንትን ሰርቼበትም አላውቅም ማለት ነው። ምክንያቱም ማለት እንደዚህ አድርጋችሁ ስሩ፣ እንደዚህ አድርጋችሁ ተለወጡ፣ እንደዚህ አድርጋችሁ የሚል ሰው የለም ማለት እንደዚህ እንደ አንቺ የሚያስረዳና የሚያበረታተው ሰው የለም። እና አሁን አንቺ ቪዲዮሽ ሳየው ማለት የተረዳሁት ማለት በቃ ቢሰራው ስለምን አልሰራው ማለት ሰርቼ እንትን ቢልስ ማለት ተስፋ ሰጠሽኝ ማለት ነው። ማለት በእኔ በቃ አለ በሆነ ነገሮች በቃ እንድሰራ እንድበረታታ በቃ የሆነ ማለት ምሳሌ ሆንሽ ማለት ነው። እውነት አንቺ በጣም ትልቅ ሰው ነሽ፣ መልካም ሰው ነሽ። ለሰው መልካም የምታስቢ የሰው ለውጥ የሚያስደስትሽ ሰው ነሽ። አንቺ ራስሽ ሰርተሽ ለተለወጥሽው እኛ እህትሽ ማለት ሰርተን እንድንለወጥ አድርገሽናልና በጣም ነው ማመሰግንሽ። እግዚአብሔር ይስጥልኝ፣ እወድሻለሁ እና እግዚአብሔር የሚነጥል ይስጥሽ። እኔ ቪዲዮሽ ስመለከቱ ማለት የሆነ ተስፋ ለውጥ ሰው ሰርቶ እንዴት አድርገን ሰርተን እንድንለወጥ ነገር ነው ብርቱ ይሆንሽኝ ማለት ነው። ያባታታሽኝ ማለት ስታስተምሪ ማለት እንደዚህ አድርጋችሁ ክፈቱ፣ እንደዚህ አድርጋችሁ ስሩ፣ በዚህ አድርጋችሁ ለምን አሰሩ ነው ማለት። ሰው ብቻ ስታበረታቱ እናንተ ራሳችሁ ምንም ነገር ሳሰሩ ብለሽ አሁን እኛ እዚህ ዋይፋ አለን ፈጣሪ ይመስገን አለን። ግን ዝም ብለን ምን እንሰራበት ምን እናደርግበት ምንም እየሰራንበት አይደለም። በትግሉም ሆነ በዙሪያም ሆነ ግን አንቺ አሁን እንድንሰራ አድርገሽናል ማለት እንድሰርተን እንድንለወጥበት በቃ ለውጥ እንድናሳይበት ስራችን ነው ብለን አምነን እንድንሰራባት ስላደረግሽን በጣም ነው የማመሰግንሽ። እና አንቺ ጎበዝ ሰው ነሽ፣ በጣም ብርቱ በቃ የሰው ምሳሌ ነሽ። እውነት በእኔ በራሴ ማለት ነው የሰው ነው ያላቀው በራሴ እና ጀግና ነሽ። በርቺ፣ እንደዚሁ ቀጥይ። መልካምነትሽ በቃ ማለት በቃ ላንቺ ቀለጣጣው ማለት እንደ አንቺ አይነት አንድ 10 ቢኖረን የምር ዛሬ እኛው ዝም ብለን ስልካችን ባዶ ቀፎችን ይዘን አንቀመጥም ነበር። ቢያንስ እንደ አንቺ ቢያስተምሩ
እንደ አንቺ ለምን እንደዚህ አድርጋችሁ ያሰሩበት? ለምን ለውጥ አታሰሩበትም? ለምን እንደዚህ አድርጋችሁ ለምን ያሰሩ? ለምን ሰርታችሁ አትለወጡበትም? ለምን ሰርታችሁ አትቀየሩበትም? ብሎ የሚያሳየንና እንደ አንቺ የሚያብራራልን ሰው አተን ነው እስከዛሬ እንትን የምንለው ማለት ነው። አሁን ግን አንቺ እውነት ከፈጣሪ የተሰጠን ማለት እዚህ የስደት ዓለም ላይ ሆነን የተሰጠን ሰው ነሽ እና በጣም አድርጌ አመሰግንሻለሁ። እኔ በራሴ እንትን ማለት ነው ገልጽልሽ ማለት ነው። እና በጣም ወድሻለሁ እውነት ማለት የአንቺ ቪዲዮዎች ሻው በጣም ነው የሚገርመኝ ማለት ስታስተምሪ ሰው ስታሳየ ሰው ለውጥ ለምን እንደዚህ አድርጋችሁ ብለሽ አሰሩ ብለሽ ሰው ስታስረጅ በቃ እንትን ስትይ በጣም ነው የሚገርመኝ እውነት ማለት አንቺ በጣም መልካም ሰው ነሽ። የምር እውነት ለመናገር ለመሽቃበጥ ወይም ደግሞ ለምናምን አይደለም። እንዳንቺ አይነት አላየሁትም እስከዛሬ። ለምን ያሰሩበት? ለምን እንደዚህ አታደርጉበት? ለምን እንደዚህ አርጋችሁ ለምን አሰሩበትም ብሎ የምትምል ሰው አላየሁትም እስከዛሬ። አንቺን ብቻ ነው ያየሁት። እውነት መልካም ሰው ነሽ። የሰው ለውጥ የሚያስደስትሽ ሰው ነሽ። እዚህ ስደት ዓለም ላይ ሆነሽ ሰው ሰርቶ እንዲቀየር የምትፈልጊ ልጅ ነሽ ማለት ነው። እና አንቺ ስላወቅኩሽ ደስ ብሎኛል። እግዚአብሔር የሚያጠነስሽ ባልሽበት ደስተኛ መልካም ህይወት በቃ ጥሩ በቃ የምትመኝ ሁሉ እግዚአብሔር የምታመልኪ አምላክሽ ያሳካልሽ ልሻለሁ። እና ወንድም እህቶቼ እናንተም ደግሞ ቪዲዮአችሁ የእሷ ቪዲዮ ላይ ገብታችሁ ዩቲዩበር ላይ ፎዚ ብላችሁ ሰርች ስታደርጉ እራሳችሁ ይመጣል። ፎዚ ብላችሁ ሰርች ስታደርጉ እራሱ ይመጣል። እናንተ እዛ ላይ ገብታችሁ እሷ የምትሰራው ቪዲዮዎቹን እያንዳንዱን ብትመለከቱ ማለት ራሳችሁ ትሰራላችሁ፣ ትለወጡባታላችሁ፣ ለውጥ ታገኛላችሁ። እና ከሷ አይታችሁ ተምራችሁ ሰርታችሁ እንድትለወጡ ተስፋ አደርጋለሁ። ወዳችኋለሁ። ሚነቴን አስተልኝ ከወደዳችሁት ጋር ላይክ አድርጉልኝ። ወዳችኋለሁ። ባይ ባይ።